ነገር ሲጠብቃቸው አያችሁ። የተወደዳችሁ ክርስቲያኖች ክርስቶስ ለማበሳጨት አይደለም የመጣው። ማንንም እልህ ውስጥ ለመክተት አይደለም የመጣው። ከፈወሰ ተአምራት ካደረገ በኋላ ይውጣላቸው እያለ በፊታቸው የሚንጎራደድ እንዳይመስላችሁ። ፈቀቅ ነው የሚለው። ንዴታቸው እንዳይጨምር፣ ቁጣቸው እንዳይገድል ፈቀቅ ብሎ ይሰወራቸው ነበር ይላል። ምዕመናን፣ ኦርቶዶክሳዊነት ማንንም የማበሳጨት ዓላማ የለውም። ኦርቶዶክሳዊነት ማንንም የመተንኮስ ዓላማ የለውም። ለዚህ ነው ተንኩሰን የማናውቀው፣ ስንተነኮስ የምንኖረው። ይህ የጌታችን ስራ ነው ወገኖቼ። ማንንም እልህ ውስጥ አንከት፣ ማንንም ቁጣቸውን አናናድድም። በዝምታ ክርስቶስ እንደኖረ ኦርቶዶክሳዊነት በጭምትነትና በዝምታ ነው 2000 ዓመት የዘለቀችው ወገኖቼ። ለማናደድ የምንሰብከው ስብከት የለንም። እልህ ለማስያዝ የምንዘምረው ዝማሬ የለንም። በወንጌል የተጻፈውን አላነበባችሁ? የተቀጠቀጠ ሸምበቆን አልሰበረም፣ የሚጤስን የጧፍን ክር እንኳን አላጠፋም ተብሎ ነው የተጻፈው። ምን አይነት ጭምት ነው አምላካችን ወገኖቼ! ማንንም ለማበሳጭ ፈቀቅ ይላል፣ ከእይታቸው ይሰወራል። እናንተ እንደዚህ ታደርጋላችሁ? ይውጣላቸው እያላችሁ አይደል የምትጎማለሉት? እልህ ለማስያዝ አይደል አንዳንዶቻችን የምንኖረው? በፉክክር አይደል እናልቅ ያለ ነው? ላቃጥለው ተባብለን አይደል እንዴ የምናቅደው? ለምን ያበሳጫቸዋል? ገና ብዙ ዘመን ይበሳቸው የለም። የተወደዳችሁ ክርስቲያኖች እግዚአብሔር እንዴት ቸር አምላክ እንደሆነ ላሳያችሁ በሞቴ። ኢየሱስ የሚለው ስም ስለሚመጣ አይሁድ እንግዳ ሆኖ እንዳይበሳጩ ኢያሱ ኢሳይያስ በሚል ስም ያለማመዳቸው ገባ። ሁሉንም እግዚአብሔር በኦሪት የሰራውን ተመልከቱ። እያንዳንዱን እንግዳ ሆኖ እንዳይናደዱ ደግሞም እንዳይበሳጩ እያለማመዳቸው እኮ ነው የቆየው። ሌላ ምሳሌ ልጨምርላችሁ። መካን የሆኑ ሴቶች እነ ሐና፣ መካኒቱ ሳራ ለምን እንድትወልድ ያደረጋት ይመስላችኋል? ዝም ብሎ አይደለም። እና ምክንያቱ ምንድን ነው? ድንግሊቱ ስለምትወልድ። እነዚህ መካን ሴቶች በሙሉ ወደዚህ አስደናቂ ድንግል ነው የሚጠቁሙት። ሲያለማመዳቸው አልገባቸውም። ወደ እነሱ ዳናና ኮቴ ያሰማ የፍለጋ መንገዱን አልተረዱትም። ዴሬክ ያህዌ ይሉታል ሊቃውንት። የእግዚአብሔር የፍለጋ መንገድ። እግዚአብሔር ሲፈልጋችሁ አሁን ይሰማችኋል። በእነዚህ ሱባኤ ቃላት እኮ እግዚአብሔር በልባችን እየመጣ ኮቴውንና ዳናውን እያሰማ እየፈለገን እንደሆነ ትረዳላችሁ። እንዳበሳጭ ለምን ያበሳጫቸው? ለምን ያናዳል? ያለ ዘር መጸነሱን በድንግልና መወለዱንማ ቢያውቁ ያብዱ ነበረ ገና ከመጀመሪያው ማለት ነው። ሶስተኛ ወይም አራተኛ አምስተኛ ለምንድን ነው በዝምታ በስውር እግዚአብሔር ማዳኑን መፈጸም ያስፈለገው? የገዛ ራሱ የሆነውን ሕዝብ ግራ ማጋባት ስላልፈለገ ነው። ለምን ግራ አጋባቸው? በሞቴ ለምን መከራ ያብላ? ሴጣን ግራ ይጋባ። እሺ የገዛ ራሱ የሆነው ሕዝብ ግን ለምን ግራ ይጋባ? ስለዚህ በዝምታና በስውር ይፈጽመዋል። የመጣው ግራ ለማጋባት ሳይሆን ለማዳን፣ የመጣው ለማስደንገጥ ሳይሆን ለማረጋጋት ነው። የመጣው ሕይወት ለመስጠት እንጂ ለማስደነቅ አይደለም። የተወደዳችሁ ክርስቲያኖች ጌታችን ላስደነቅ ቢል ሰው ሆኖ ይመጣል ብላችሁ ታስባላችሁ? የተዋረደን ነገር ለምን ይነሳል? ለማስደነቅ። ከፀሐይ በላይ ፀሐይ፣ ከጨረቃ በላይ ጨረቃ እያበራ ሊመጣ ሲችል የተዋረደ ሰውነታችንን ለምን ገንዘብ ያደርጋል? ለማስደነቅ ቢመጣ ወገኖቼ፣ ክርስትና ማስደነቅ አይደለም። እጅ በአፍን በእጅ ማስጫን አይደለም፣ ማዳን ነው ዓላማው።
ጉባኤያት ሁሉ የሚሰሩት ለማስደነቅ እንዳይመስላችሁ። ለዚህ እኮ ነው ጌታችን ታምራት ከሰራ በኋላ አትናገሩ እኮ የሚለው እኮ ለዚህ ነው። ዝም በሉ። ምክንያቱም ማስደነቅ አይደለም ዓላማው፣ ማዳን ነው። አቤት ክርስትና! የተወደዳችሁ ክርስቲያኖች እንዲህ አይነት የዝምታ ህይወት አላችሁ። ታላላቅ ስራዎችን ሰርታችሁ ዝም ትላላችሁ። አሁንማ ልታይ ሆኗል። ይሄ ማህበራዊ ድረገጹ ማሳየው ነገር የለም። ምን ያደርግልሃል መታየት? ምን ያደርግልሃል አጃቢ? ፎሎወርስ ሆኗል እኮ የዚህ ዘመን ጉዳይ። የተወደደ መድኃኒታችን አጃቢ እንኳን የለው። አታስታውሱም? በገሊላና በይሁዳ መካከል ወዳለች ወደ ሰማርያይቷ ከተማ ሲገባ እኮ አንድም ሰው አብሮት የለም። ምን ያደርግልሃል አጃቢ? ምን ያደርግልሃል ቦዲጋርድ? ምን ያደርግልሃል ዝና? ምን ያደርግልሃል ክብር? አንድም ሰው 12 ሐዋርያት እኮ አሉ፣ አንዱ እንኳን አላጀበውም። ክርስትና እንዲህ አይነት አጅቡኝ ባይነት አይደለም፣ ክበቡኝ ባይነት አይደለም፣ ማስደነቅ አይደለም፣ ማስገረም አይደለም፣ ማዳን ነው ወገኖች። እያንዳንዱ የጌታችን ተአምራት የማዳን ነው። ለዚህ ነው ሞት እያስነሳ አትናገሩ የሚለው። ለምን በዝምታ ፈጸመው? ለምን በስውር አደረገው? ጠቅለል አድርጌ 1 2 3 4 ብዬ ላስቀምጥ። ድህነታችን እንዳይቀር፣ ወገኖቹን ከክህደት ለመጠበቅ፣ ዲያብሎስ ከሱ ጋር እንዳይዋጋ እንዳሸሽ ለማድረግ ነው። የራሱ የገዛ የሆነው ህዝብ ቶሎ እንዳይበሳጭ ለመጠበቅ ነው። ግራ እንዳያጋባቸው ብሎ ነው። ለምን በዝምታ ፈጸመው? ለዚህ ነው ወገኖቼ በዝምታ በስውር ይፈጸመው። እንዴት አድርጎ በዝምታና በስውር ፈጸመው መሰላችሁ? እዩ፣ የተወደደች ቅድስት ድንግል ማርያም፣ እዩ፣ የተወደደች ቅድስት ድንግል ማርያም ወንድ አጠገቧ ሳይኖር ጸንሳ ብትገኝ ኖሮ ያለ ዘር በድንግልና እንዲሁ አካላዊ ቃል ጸንሳ ወንድ አጠገቧ ሳይኖር ብትገኝ ኖሮ በዝሙት ተወግራ ድህነታችን ይቀር ነበር። ታዲያ እግዚአብሔር እንዴት በዝምታ እንዴት በስውር ፈጸመው ካላችሁ ቅዱስ ዮሴፍን አጠገቧ አስቀመጠው። ወንድ አጠገቧ ስላለ በዘር የተጸነሰ መሰላቸው። ለዚህ እኮ ነው ግራ ሲጋቡ የከረሙት ወገኖች። አልገባቸው። በዚህ ዘመን ያሉ ከሴጣን ጆሮ ከሰነፎቹ ከአይሁድ አይምሮ ብቻ አይደለም፣ ይህ ምስጢር በዚህ ዘመን ካሉ ከመናፍቃንም የተሰወረ ነው። ወልዳለች የሚሉን እኮ ለዚህ የት ያውቁታል? እንኳን የጌታችንን ዙፋን የአባታችንን ዙፋን እንኳን ማን እንዲቀመጥበታል? እንዲሁ እንኳን አይረዳችሁ። እንዲሁ እንኳን ህሊናችሁ እንኳን አይመስለው። ቅዱስ ዮሴፍን አጠገቧ በማስቀመጥ ያለ ዘር መጸነሱን በድንግልና መወለዱን በጸጥታ በዝምታ ፈጸመው። ወገኖቼ ላስታውሳችሁ፣ ቢያውቅ ሴጣን አጋንንት ቢያውቅ ምን ያደርግ ነበር ካላችሁ አንዲት ነገር ልጠቁማችሁ። ታስታውሳላችሁ? ጌታ ከተወለደ ከ2 ዓመት በኋላ 70 ሰገል የተወለደው የአይሁድ ንጉሥ ወዴት ነው እያሉ መጡ። ያን ጊዜ ኢየሩሳሌም ተጨነቀች ይላል። ሄሮድስም ደነገጠ ይላል። ቅድም ያልኳችሁ የዘረዘርኩላችሁ ይህንን ነው። ከዚያ ምን አደረገ? 144,000 የቤተልሔም ሕፃናትን አስፈጀ። ክርስቲያኖች ገና እንደተጸነሰ ቢያውቁ ኖሮ ምን ያደርግ ነበር ካላችሁኝ፣ አሁን ሕፃናትን አይደል ያስፈጀው፣ ደናግላንን ሰብስቦ ያስፈጅ ነበር። በዚህ ምክንያት ምን ይሆናል? ድህነታችን ይቀራል። ለዚህ ነው በዝምታ በስውር እግዚአብሔር ማዳናችንን ቅዱስ ዮሴፍን አጠገቡ አስቀምጦ የሰወረው። ወገኖቼ የተወደዳችሁ ክርስቲያኖች፣ አንድ ነጥብ ቅዱስ መጽሐፍ ላይ የተጻፈ እዚች ጋር ጠቀስ አድርጌ ባልፍ እጅግ መልካም ነው። በመጽሐፍ ቅዱሳችን ላይ የዘር ሐረግ ሲጠቀስ በአይሁድ ልማድ ሴቶች ስለማይጠቀሱ እመቤታችን ቅድስት ድንግል ማርያም
ከዳዊት ወገን መሆኗ በሷ ሐረግ ስለማይጠቀስ አይታወቅም። ታዲያ ክርስቶስ ከዳዊት መወለዱ ወይም የዳዊት ልጅ መባሉን በምን እናውቃለን ካላችሁ አንድ የመጽሐፍ ቅዱስ ጥቆማ ጠቅሳለች። ከዳዊት ወገን ለሆነው ዮሴፍ ለተባለ ሰው ወደ ታጨች ወደ አንዲት ድንግል የሚል ቃል ታገኛላችሁ። ከዳዊት ወገን ወደ ሆነ ዮሴፍ ወደሚባል ሰው ወደ ታጨች ይላል። አያችሁ፣ ቅዱስ ዮሴፍ ከዳዊት ወገን። ታዲያ ቅዱስ ዮሴፍ እንጂ እመቤታችን ከዳዊት ወገን ናት አልተባለም መጽሐፍ ቅዱስ ላይ እዚህ ጋር ተጠቀሰ። ታዲያ እንዴት ከዳዊት ወገን ሊባል ቻለ ካላችሁ በኦሪት ልማድ በቅዱሳት መጻሕፍትም ጥቆማ የነበረው መተጫጨት ከአንድ ወገን ነበረ። ያ ማለት ቅዱስ ዮሴፍ የዳዊት ወገን ከነበረ የተወደደች ቅድስት ድንግል ማርያምም ከዳዊት ወገን መሆኗ የታወቀ ነው። ከአንድ ነገድ የሆኑ ነበራ የሚተጫጩት። ለዚህ ነው ወመጻ በስጋም ዘርአ ዳዊት፣ ከዳዊት ዘር በስጋ መጣ ተብሎ የተጻፈው እኮ ለዚህ ነው። አያችሁ፣ ከዳዊት ወገን ወደ ሆነ ወደ ታጨች ወደ አንዲት ድንግል ዮሴፍ የተጠቀሰው ለዚህ ነው ወገኖቼ። እንዴ ግን አንተ እንደምትለው እንደዚህ ባይሆንስ ቅዱስ ዮሴፍ ተሳስቶ ሕግ ጥሶ ትእዛዝ አፍርሶ ልማድ በጥሶ አጭቶስ እንደሆነ የሚል ጥያቄ ልታነሱ ትችላላችሁ። የእግዚአብሔር ቃል አስደናቂ ጥቆማ ይሰጠናል። ምን ይላል መሰላችሁ? ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ ይላል። ጻድቅ ነበር ቅዱስ ዮሴፍ። እንኳን ይሄንን ትልቁን ሕግ ቀርቶ ከሱ እንዳልጸነሰች እያወቀ ሊያስወግራት እንኳን አልወደደም። አያችሁ፣ ትልቁን ነገር ላለማድረግ የተጠነቀቀ እንዲህ አይነት ሰው ፍጥጥ ያለውን ሕግ ይጥሳው። ከሱ እንዳልጸነሰች እያወቀ ሊያስወግራት እንኳን አልወደደም። አያችሁ፣ ትልቁን ነገር ላለማድረግ የተጠነቀቀ እንዲህ አይነት ሰው ፍጥጥ ያለውን ሕግ ይጥሳል ተብሎ አይጠበቅም ይላል ቅዱስ ዮሐንስ አፈወርቅ። አሁን ወደ ነጥቤ ልምጣ። እንዴት አድርጎ ሰወረው? ቅዱስ ዮሴፍን አጠገቡ አድርጎ ሰወረው። ለዚህ ነው ዛሬም አንዳንዶችን እንዲህ የምንላቸው፣ እባካችሁ ከዚህች ከተወደደች ከቅድስት ድንግል ማርያም ማህፀን ፈቀቅ በሉ እንላቸዋለን። እንደ ሊቁ ወልዳለች ከሚል ማህፀኗ ፈቀቅ በሉ፣ ልጆች አልባት ከሚለው ግራ ከገባችሁ ነገር ፈቀቅ በሉ። በዝምታ ከፈጸመው በስውር ካደረገው ካስደናቂ ሚስጥሩ የማታውቁትን ዝም በሉ እንላቸዋለን። ሲጠራጠር ምን እንዳደረገ ታውቃላችሁ? ይሄው አስፈጀላችኋል። ለዚህ ነው በዝምታ ደናግላኑ ሰብስቦ ድህነታችን እንዳይቀር እግዚአብሔር በዝምታ ይፈጸመው።